በዚህ የተብኳኳ ህይወት እንደዚህ የተጨመላለቀ ህይወት መኖር አልፈልግም። በልጆቼ መኖር አለብኝ። ሰው እኔ አሁን የምፈልገው የራሴ የሆነ ነገር ላይ የራሴን ስራ እየሰራው በዛ ስራ ልጆቼ ማሳደግ። ምክንያቱም ከዚህ ቀደም አንድ ልጅ አለኝ፣ የመጀመሪያ ልጄ 12 ዓመት ልጅ አለኝ፣ ነግሬያቸዋለሁ። ይሄኛውም 4 ዓመቱ ነው። በቃ የኔ መሻት በእግዚአብሔር ቤት ሆኖ ልጆቼን እያሳደጉኝ በቃ በመቅደሱ መኖር ነው። ከዚህ በኋላ እኔ ምንም የሚያምረኝ ነገር የለም ጋይስ፣ የእውነት ስነግራችሁ። ምክንያቱም ህይወት ምንም ያደግማችኋል አንዳንዴና በቃ መሻቴ ብዙ አይደለም፣ እግዚአብሔር ይፈጽምልኝ ብዬ የምለው መሻቴ ብዙ አይደለም። እቺ ነገር ነች በሁለት እግሬ መቆም ነውና እናንተም ሰፖርት ስለምታረጉኝ ስለምታበረታቱኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ ጋይስ እና ይሄንን ነው ማለት የምፈልገው። እንግዲህ ከዚህ በኋላ አይ ዊሽ ባለሽስ ብላችሁ እንደማትጠይቁኝ ተስፋ አለኝ። ከመልካም ነው የምትጠይቁኝ ብዬ ነው ማስበው እና እንግዲህ የትዳሬ ጉዳይ የነበረው ነገር ይሄንን ይመስላል። ያው እሱ በብዙ ሞክሯል በነፍስ አባት ነው በቃ እኔ ደግሞ በጣም እንትኔ ከቆረጥኩ እስከምቆርጥ ብዙ ርቀት ሄዳለሁ ጋይስ። በጣም እታገሳለሁ፣ በጣም ይሄዳለሁ ምናምንና አይውሽ የሚያውቁ ልጆች ራሱ ያውቁዋሉ፣ ይሄንን ጉዳይ ይመሰክራሉ ብዬ አስባለሁ። ማለት ኢቭን እኮ ይባል ነበር ጋይስ አሁን እሱ ትዳር የሚሆን ሰው ነው አሁን ምናምን እንዲህ አላ ውቢት ግን እውነት ምናምን ያን ሁሉ ነገር እንትን ብዬ ነበር የገባሁት። ነው ሰውን በውጭ እንደምትስሉት አይደለም፣ ሰው እንደዚህ ላይሆን ይችላል ቀርባችሁ ስታዩት ነው ብዬ በጣም ዋጋ ከፈልኩበት ያንን ትዳርና አልሆነም፣ አልተሳካም። እግዚአብሔር ደግሞ የራሱ ዓላማና ፕላን አለው። እግዚአብሔር መልካም ነው። ሁሌም እኔ ተስፋዬ አምላኬ ነው፣ እሱ ያውቃል፣ ነገን የሚያውቀው እሱ ነው። ስለዚህ በአጠቃላይ በትዳሬ ጉዳይ ያለው ነገር ይህን ይመስላል ጋይስ። ስላዳመጣችሁኝ በጣም ነው የማመሰግነው። ብትችሉ ማስታወቂያ ብታሰሩኝ እኔ እሰራለሁ ማለት ቁጭ ምል ልጅ አይደለሁም፣ ጎበዝ ነኝ፣ እበረታለሁ። ኢቭን ለልጆቼ ስል መበርታት ስላለብኝ እበረታለሁና ያው ባላችሁ ነገር ሰፖርት ብታደርጉኝ በማስታወቂያም በምንም ደስ ይለኛል። ስላዳመጣችሁኝ ስለሰማችሁኝ ጊዜያችሁን ወስዳችሁ ስላዳመጣችሁኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ ጋይስ። ቴንክ ዩ ሶ ማች። እሺ ያው ውቢቱን ታውቃታላችሁ አይደለ? በሹሃይዳ ነው የምናውቃት ብዙ ጊዜ እና በቃ ጥንካሬዋን ምናምን ሳላደንቅ አላርፍም የእውነት እንዴት እዚህ እንደደረሰች። በቃ እስኪ አንዳንዴ እህቶቼ ከአረብ ሀገር ሂደን አላማ ያላቸውን ለቁም ነገር የሚደርሱትን ማበረታታት አለብን። ለመሰላችሁ እኛም ከነሱ መማር አለብን። እንዴት ብለን ከሰው ቤት እንውጣ በሚለው ማለት ነው። እና ሰዓት ከመጀመሪያው አንዴ ቲክቶክ ላይ ስቶሪ የሰማሁት ማዳሜ በቃ ቲክቶክ እንዲሰራ ምናምን አትፈቅድም ነበር አለች። ከዛ ልጆቹ ራሱ ማዳም ታውቃለች ምናምን ብለው አሉኝ አለች። ከዛ እንዴ ምን ችግር አለ በትርፍ ሰዓት ብዬ ጀመርኩ አለች። ምግብ ምናምን ነው የምትሰራው አውቃታለሁ። ከዛ ዛሬ ግን በቃ ጥንካሬዋ በቃ ምን አለች መሰላችሁ? ከኔ ተማሩ፣ ጠንካራ ሁኑ አለች። አዎ ለምን እኛስ እስኪ አንማርም አንጠነክርም? ምንድነው ወደ ኋላ ያስቀረን? እውነት እንደዚህ ጠንካራ ሴቶችን ልናደንቅ ይገባል። እኛም ትምህርት ወስደን እድሜያችንን መጨረስ የለብንም። የራሳችን ህይወት ያምረና ብዙ ነገር ባይዘው እኔ ብዙም እነግራችኋለሁ ከኔ ትማራላችሁ። ግን ያው እንዳለችው እንደሷ አልተመቻቸልኝም። ያለውበት ቤት ስልክ ነጻነት የለም። በጣም ችግር አለ። መስራት እየፈለኩ ማለት ነው። አሁን ግን እንደ እግዚአብሔር ፍቃድ ወደ ሀገር ልገባ ነው፣ እሰራለሁ። ያው ቤተሰቡን ብዙ ነገር ትማራላችሁ እና በስራ ጉዳይ ደግሞ እምላችኋለሁ ባይዘው እኔ ብዙ ስራ ጀምሬ እንደገና ለሶስተኛ ጊዜ ነው የተሰደድኩት እና ይሄን ጉዳይ ሁሉ ላወራችሁ ምን እንደሚያዋጣ ትንሽ ነገር ነው ወይስ ምናምን በሚለው ራሱ በቃ እንደሷ የሷን አርአያ ተከትዬ ያሳለፍኩትን ነግራችሁ ፈልጋለሁ። ምክንያቱም አንዳንዴ ተመሳሳይ ህይወት ተሰማላችሁ እና መማር አለባችሁ።